የላፕሳ ግብዓት በገበያ ላይ በሚጠፋበት ጊዜ ፈሳሽ የልብስ ሳሙናን እንዴት መስራት እንችላለን? ሰላም ተመልካቾቻችን እንደምን ሰንብታችኋል? ለማታውቁኝ እኔ ወይን ሸፈረደ ነኝ የኬሚካል ምህንድስና ባለሙያ ሲሆን ዛሬ ይዤላችሁ የመጣሁት ሐሳብ ደግሞ ፈሳሽ የልብስ ሳሙናን ያለ ላፕሳ እንዴት መስራት እንደሚቻል ነው። አሁን ላይ እንደምናውቀው ገበያ ላይ አብዛኛውን አካባቢ ላፕሳ በተደጋጋሚ እየጠፋ ነው። በዚህ ምክንያት ብዙዎች የፈሳሽ ሳሙና አምራቾች ስራቸው እየተስተጓጎለ ይገኛል። ስለዚህ ላፕሳ በማይኖርበት ጊዜ ፎርሙላችንን በመቀየር በሌሎች ግብዓት መስራት ይኖርብናል። ለዚህ ሚረዳን ዘንድ ያለ ላፕሳ የልብስ ፈሳሽ ሳሙናን እየሰራው የማሳያችሁ ይሆናል። ስለዚህ ለዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና አብራችሁን እስከ መጨረሻው እንድትቆዩ በአክብሮት ጋብዛለሁ። አሁን ባልኳችሁ መሰረት የልብስ ፈሳሽ ሳሙናን ለመስራት የሚያስፈልጉን ግብዓቶች በየተራ ከለካን በኋላ በአሰራሩ ቅደም ተከተል መሰረት እያደባለቀን እንሰራለን። ለምሳሌ አሁን የማሳያችሁ 2 ኪሎ ግራም ሳሙናን በመስራት ነው። ለዚህም የሚያስፈልጉን ግብዓቶች ኤስኤልኤስ፣ ውሃ፣ ሲዴ፣ ሶዳሽ፣ ሲትሪክ አሲድ፣ ዛንታጋምና ጨው ናቸው። በመጀመሪያ 2 ሊትር የፈሳሽ ሳሙና ለመስራት 1.71 ኪሎ ግራም ውሃ መዝነን ለብቻው እናስቀምጣለን። በመቀጠል 30 ግራም ጨው እንመዝንና ከመዘነው ውሃ ላይ የተወሰነ ውሃ ቀንሰን ለብቻው ጨውን እናሟሟለን። ጨውን መጀመሪያ ያማሙበት ምክንያት የተጠቀምኩት ጨው የገበታ ጨው ስለሆነ በውሃ በሚሟሟበት ጊዜ ቆሻሻ ሊኖረው ስለሚችልና የሳሙናውን አካላዊ ገጽታ ሊያበላሽብን ስለሚችል ቆሻሻውን እንዲዘቅጥ ለማድረግ ነው። በመቀጠል 200 ግራም ኤስኤልኤስ እንመዝንና ጨው ያሟሟንበትን ውሃ እየቀነስን ከኤስኤልኤስ ጋር እናደባለቃለን። ታዲያ በመሃል ከመዘነው ውሃ ላይ እየቀነስን ኤስኤልኤሱን በደንብ ከ20 እስከ 30 ደቂቃ ማሟሟት አለብን። ምክንያቱም ኤስኤልኤሱ ሙሉ ለሙሉ ካልማማ ሳሙናው ሊቀጥምብን ስለሚችል ነው። እዚህ ጋር ለማስታወስ ያክል ከመዘነው ውሃ ላይ ቢያንስ 95% ውሃውን ኤስኤልኤሱን ለማሟሟት ነው የምንጠቀመው። ከዚህ በፊት በሌላ ቪዲዮ ላይ እንደገለጽኩት ኤስኤልኤስ ልክ እንደ ላፕሳ ፕራይመሪ ሰርፋክታንት ወይም ክሊኒንግ ኤጀንት ነው። በፈሳሽ ሳሙና ውስጥ ዋና ጥቅሙ ልክ እንደ ላፕሳ ቆሻሻን ማስወገድና ሳሙናው አረፋ እንዲኖረው ማድረግ ነው። ነገር ግን ላፕሳ አክቲቭ ማተር ኮንቴንቱ 96% ሲሆን የኤስኤልኤስ አክቲቭ ማተር ኮንቴንቱ ደግሞ 70% አካባቢ ነው። ከሳሙና የጥራት ማረጋገጫ መስፈርቶች አንዱ አጠቃላይ የሳሙናው አክቲቭ ማተር ኮንቴንት ነው። ከዚህ በፊት በሰራውት ቪዲዮ ደግሞ አክቲቭ ማተር ኮንቴንት የሚሰራው እዚህ ጋር ያለውን ፎርሙላ እንደምታዩት አጠቃላይ የላፕሳ መጠን ሲባዛ በ0.96 ሲደመር አጠቃላይ የኤስኤልኤስ መጠን ሲባዛ በ0.7 ሲደመር አጠቃላይ የሲዲ መጠን ሲባዛ በ0.98 የምናገኘውን ቁጥር ሲካፈል አጠቃላይ ላመረትነው ምርት መጠን ሲባዛ ለ100 አድርገን የምናገኘው ውጤት አክቲቭ ማተር ኮንቴንት በፐርሰንት ይሰጠናል። የፈሳሽ ሳሙናው የማጽዳት ብቃቱ የተሻለ እንዲሆን የአክቲቭ ማተር መጠኑ ከ15 እስከ 20% ቢሆን ይመከራል። ይህ ማለት የአክቲቭ ማተር ቁጥሩ ሲጨምር የማጽዳት ኃይሉ እየጨመረ ይሄዳል ማለት ስለሆነ በተዛዋሪ የሳሙናው የማጽዳት ብቃት መገመት እንድንችል ይረዳናል። ስለዚህ አሁን በማሳያችሁ ፎርሙላ መሰረት ይህን ፎርሙላ በመጠቀም አክቲቭ ማተር ኮንቴንቱን እየሰራን ወደምንፈልገው ቁጥር እስከሚደርስልን የኤስኤልኤሱና የሲዲ መጠኑ ከሚመረትበት ዋጋ ጋርና ከደንበኞቻችን ፍላጎት ጋር እያነጻጸርን ማስተካከል እንችላለን። በሶስተኛ ደረጃ 40 ግራም ሲዲ እናዘጋጅና ከማሟናው ኤስኤልኤስ ላይ ጨምረን በደንብ እስከሚዋሃድ ቢያንስ ለ10 ደቂቃ እናማስላለን። በመቀጠል 15 ግራም ሶዳሽ መዝነን መጀመሪያ ከመዘነው ውሃ ላይ በትንሹ ቀንሰን ሶዳሹን እናሟሟና ሲዴ ከጨመርንበት ሳሙና ላይ ጨምረን እናማስላለን። በመቀጠል የሳሙናውን ፔጅ በመመልከት ፔጁ ከ9 በላይ ከሆነ ከ5 እስከ 10 ግራም በሚሆን ሲትሪክ አሲድ በውሃ አሟምተን ፔጁን እናስተካክላለን። ሌላው የሳሙናው ውፍረት ስንመለከተው በቂ ካልሆነ ከ2.5 እስከ 5 ግራም ዛንታጋም ካዘጋጀን በኋላ በውሃ አሟምተን ከሰራነው ሳሙና ላይ በመጨመር ውፍረቱን ማስተካከል እንችላለን። ሳሙናውም እንደምታዩት ይህን ይመስላል። ታዲያ እንደዚህ አይነት ፎርሙላዎችን በመጠቀም ያለ ላፕሳ ፈሳሽ ሳሙና መስራት እንችላለን ማለት ነው። ለዛሬ እንግዲህ የነበረን ፕሮግራም እዚህ ጋር የሚያበቃ ይሆናል። በቪዲዮ ላይ ያላችሁን ጠቃሚ ሀሳብና አስተያየት ከስር ኮሜንት ላይ ጻፉልኝ። ሀሳቡንም እንደወደዳችሁ ተስፋ አደርጋለሁ። ስለዚህ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳዘነጉ እያልኩ ለዛሬ እዚህ ጋር አሰናበታችኋለሁ። በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።